ውድ ተመልካቾቻችን ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? አሁን ዛሬ ማሳያችሁ ነገር ተምኔል ለቪዲዮአችን እንዴት ተምኔል እንሰራለን የሚለው ነው። መጀመሪያ ተምኔል ምንድነው የሚለውን ልንገራችሁ። ተምኔል ማለት የቪዲዮአችን ፊት ለፊት ላይ የምናየው ፎቶ ማለት ነው። ዩቲዩብ ላይ አሁን ገብታችሁ ስታዩ መጀመሪያ ላይ ቪዲዮ ላይ ፊት ለፊት የሚታየው ፎቶ እሱን ነው ተምኔል የምንለው። ተምኔል እንግዲህ ለቪዲዮአችን እይታ በጣም አስተዋጽኦ ያለው ነው። ቪዲዮአችን ሞር እንዲታይ የሚያደርግልን አሪፍ የሆነ ተምኔል ስናዘጋጅ ነው። ተምኔላችንን በደንብ በሚያምር ሁኔታ ማዘጋጀት አለብን። አሁን ተምኔል እንዴት እንደምንሰራ ነው ማሳያችሁ። አሁንም ማሳያችሁ ፒክሴል ላብ የሚለውን አፕሊኬሽን ተጠቅመን እንዴት ተምኔል ማዘጋጀት እንችላለን የሚለውን ነው። ይሄ ፒክሴል ላብ የሚለው ይቺ ናት አፕሊኬሽኗ። ይቺ በቀይ ማከብባት ናት አፕሊኬሽኗ። እንግዲህ አፕሊኬሽኗን የት እንደምታገኙት ወደ ኋላ ላይ እነግራችኋለሁ። ይቺ ናት አፕሊኬሽኗ። ይቺን ተጠቅመን እንዴት ተምኔል እንደምንሰራ አብረን እናያለን። እዚህ ጋር እሺ ጠብቁ፣ እየከፈተ ነው። እንግዲህ አሁን በዚህ መልክ መጥቷል። አሁን እዚህ ጋር የምታዩት እንግዲህ እዚህ ጋር የምታዩት ይሄ እኔ የሰራሁት ተምኔል ነው። እኔ የሰራሁት ተምኔል ነው ለመስራት የሞከርኩት። እንግዲህ እኔ ማሳያችሁ አሁን ከመጀመሪያው ነው ማሳያችሁ። እንግዲህ እዚህ ጋር መጀመሪያዋ ላይ አሁን እናንተ ስትከፍቱት ይሄ ኦሬዲ የተከፈተ ስለሆነ ነው። ስትከፍቱት አለው የሚል ፐርሚሽን ይመጣላችኋል። እሱን አለው ብላችሁ እንትን ትሉታላችሁ። ቀጥታ ወደዚህ ያመጣላችኋል። አሁን እዚህ ጋር ስትመጡ ምንድነው የምታረጉት? እዚህ ጋር 3 ሰረዟን እዚህችን 3 ነጥብጣቧን እዚህ ጋር ያለችውን 3 ነጥብጣቧን እዚህ ጋር ትነካላችሁ። ይችን ከነካችሁ በኋላ 3ቷን ሰረዝ ትነካላችሁ። እዚህ ጋር ከነካችሁ በኋላ የምታረጉት ነገር እዚህ ኢሜጅ ሳይዝ የሚለውን ትነካላችሁ። ኢሜጅ ሳይዝን ከነካችሁ በኋላ እዚህ ይችን ወደ ታች ቀስቷን ምልክት ይችን ማከብባትን እሷን ትነካታላችሁ። እሷን አንድ ጊዜ ክሊክ ስታረጓት እዚህ ጋር ዩቲዩብ ተምኔል እምትላለች። እዚህ ላይ ዩቲዩብ ተምኔል ትላለች። ይሄ ሳይዙ በዩቲዩብ ተምኔል እንዲሆንላችሁ ነው። እዚህ ጋር ይችን አንድ ጊዜ ክሊክ ታረጓታላችሁ ማለት ነው። ይችን ክሊክ ካረጋችኋት በኋላ እዚህ ኦኬ የምትለውን አንድ ጊዜ ክሊክ ታረጋላችሁ። ይሄንን ካረጋችሁ በኋላ እንግዲህ ይሄ አሁን እኔ የሰራሁት ተምኔል ነው ብያችኋለሁ ለመሞከሪያ። እሱን ለምሳሌ ላጥፋውና ወደ መጀመሪያው ልውሰዳችሁ። አሁን በዚህ መልክ ነው የሚመጣው። እዚህ ጋር ኒው ቴክስት ብሎ ነው የሚመጣው። ለምሳሌ እዚህ ጋር ቴክስት ለማስገባት ስትፈልጉ ማንኛውንም ቴክስት ዩቲዩብ ተምኔላችሁ ላይ መጻፍ የምትፈልጓትን ቴክስት ለማስገባት ስትፈልጉ እዚህ ጋር የፕላስ ምልክቷ አለች። እዚህ ላሳያችሁ ልክበባትና እዚህ ጋር የፕላስ ምልክቷ አለች። እዚህ የፕላስ ምልክቷን ትጫናላችሁ ማለት ነው። የፕላስ ምልክቷን እዚህ ጋር አንድ ጊዜ ክሊክ ስታረጓት እዚህ ጋር የፕላስ ምልክቷን አንድ ጊዜ ክሊክ ታረጉና እዚህ የመጀመሪያዋ ላይ ቴክስት የምትለዋ ላይ አንድ ጊዜ ክሊክ ታረጓታላችሁ። አሁን ክሊክ ስታረጓት እዚህ ቴክስት የምትለውን አንድ ጊዜ ክሊክ ስታረጓት ኒው ቴክስት የምትል እዚህ መጣለች። እዚህ ጋር አሁን
የእርሳስ ምልክቷን ይችን ክሊክ ታረጋላችሁ እዚሽ ጋር ማለት ነው። ይችን የእርሳስ ምልክቷን አንድ ጊዜ ክሊክ ታረጓታላችሁ። እዚች አሁንም ሁለተኛ እዚች መልሳችሁ የእርሳስ ምልክቷን አሁንም አንድ ጊዜ እዚሽ ጋር ክሊክ ታረጓታላችሁ ማለት ነው። ይሄን ክሊክ ካረጋችሁ በኋላ እንደ አይነት ቦርድ ይመጣላችኋል። ይሄን ቦርድ አሁን መጻፍ ስትፈልጉ የምትፈልጉትን ቴክስት ትጽፋላችሁ። ለምሳሌ እኔ እዚህ ጋር የሆነ ቴክስት ልጻፍ እዚህ ጋር ይሄንን ጻፍኩ እንበል። ከዛ እዚሽ ጋር ኦኬ የምትለውን እዚሽ ላይ ኦኬ የምትለውን እዚሽ ጋር ትነኳታላችሁ ማለት ነው። ኦኬ የምትለዋን ከነካችኋት በኋላ አሁን ቴክስታችሁ ይሄ ነው። ቴክስታችሁን ይዛችሁ ማንኛውም ቦታ ማሽከርከር ትችላላችሁ ማለት ነው። ማንኛውም ቦታ ማድረግ ትችላላችሁ። አሁን የቴክስቱን አጠቃላይ ሁኔታ ለማስተካከል ስትፈልጉ ቴክስቱ እንደዚህ ነው። የቴክስቱን ትነኩታላችሁ የጻፋችሁትን ቴክስት። እዚህ ጋር አሁን ለምሳሌ ቴክስቱ እዚህ ጋር ሮቴት ምናምን የሚላለ ለማዘዋወር ለማንቀሳቀስ ስትፈልጉ ቴክስቱን እንደዚህ ያደርጋችሁ ሮቴት የሚለውን ነክታችሁ ማንቀሳቀስ። ይሄ ዝም ብሎም ማንቀሳቀስ ትችላላችሁ። ቴክስቱን ቀጥታ እየነካችሁ እዚህ ጋር ትመጡና እንደገና ምን ታረጋላችሁ? እዚሽ ጋር ይችን ትነኳታላችሁ። ይችን ኤ የምትለዋን በትላክባትና ላሳያችሁ። ይችን ትነኳታላችሁ። ይችን ስትነኳት ኤ የምትለውን ስትነኳት የቴክስት ማስተካከያ ይመጣላችኋል። እዚሽ ጋር አሁን ትሄዱና ቴክስት የጻፋችሁትን ቴክስት ተናኩታላችሁ ማለት ነው። የጻፋችሁትን ቴክስት የጻፋችሁት እምላችሁ ይሄ ቀደም እዚህ ጋር ነው የጻፍኩት እናንተም የምትጽፉት ቴክስት ማለት ነው። እሱን ተናኩታላችሁ። እሱን ትትነኩት አሁን እዚህ ጋር ብዙ ነገሮች ይመጣ። ኤዲት የምትላለች እዚሽ መጀመሪያዋ ላይ ኤዲት። ይቺ ቴክስታችሁን መልሳችሁ ማስተካከል ብትፈልጉ እዚሽ ጋር ኤዲት ማድረግ ትችላላችሁ። ከዛ እዚሽ ጋር እንደገና እዚህ ድሌት አለ፣ ያው ቴክስቱን ለማጥፋት ነው። እነዚህን አፕሊኬሽኖች ማስተካከል እኒህን ሴቲንጎች ማስተካከል ትችላላችሁ። ለምሳሌ ቱ ፍሮንት ቱ ባክ ፖዚሽን እነዚህ ሁሉ አቅጣጫዎች ናቸው። ቴክስታችሁ እንዴት መቀመጥ እንዳለበት የምታስቀምጡበት ሴቲንጎች ናቸው። እኒጋ ሳይዝ የሚላል እዚህ ጋር ሳይዝ ላይ ገብታችሁ ቴክስታችሁን እንደዚህ ማሳነስና ማተለቅ ትችላላችሁ። እዚህ ጋር ሳይዝ የሚለው ገብታችሁ ሳይዝ የምትለዋ እዚች ይቺ ማለት ነው ማተለቅ። እዚህ ጋር ፔንዲንግ አለ። እዚህ ጋር ቴክስቱን ማተላለቅ ብትፈልጉ ማስረዘም ብትፈልጉ የቴክስቱን ስፔስ ነው። ይሄን እዚህ ጋር ማስተካከል ትችላላችሁ። ሌላው ከለር ነው። እዚህ ጋር ከለር ማስተካከል ትችላላችሁ። እዚሽ ጋር ገብታችሁ እቺ ከለሯ የፈለጋችሁትን ከለር ለምሳሌ እኔ አሁን ቴክስቱን እንደዚህ አይነት ከለር ላድርገው ብል ለምሳሌ ጥቁር ላድርገው ካልኩ እንደዚህ አድርጌ የጥቁሯን ከለር እየመረጣችሁ ከለር እንደዚህ እየመረጣችሁ ማስተካከል ትችላላችሁ። እዚህ ጋር ተመጡና እንደገና ከለር ቴክስቸር ኦፓሲቲ ሮቴት ማስክ ፎንት ስታይል ፎንት የሚለው ያው ታቁታላችሁ። የፎንት ስታይሉን ማስተካከል ስትፈልጉ ነው። ከርቭ እንደገና እዚህ ጋር ከርቭ ማድረግም ስትፈልጉ ቪዲዮአችሁ ለምሳሌ እንደዚህ ከርቭ ወይ እንደዚህ ከርቭ እንዲሰራ ከፈለጋችሁ የምታረጉባት ቦታ ናት እቺ ከርቭ የምትለዋ። እንደገና እንደዚህ ቴክስት ባክግራውንድ የሚልም አለ። ይሄ ደግሞ እዚህ ጋር ቴክስት ባክግራውንድን ስትነኳት እዚሽ ጋር ባክግራውንድ ይቺ ናት። አያትች መከበባት ባክግራውንዱን የቴክስቱን ባክግራውንድ ለመቀየር እሷን ትነኳታላችሁ። አንድ ጊዜ ክሊክ ስታደርጓት እዚሽ ጋር ኢኔብልድ የምትለውን ኦን ማድረግ አለባችሁ። ኢኔብልድ የምትል ትመጣለች። ኢኔብልድ የምትለዋን ኦን ታረጓታላችሁ። አሁን ኦን ላረጋት ነው ሆነች። አሁን ከለር ያስመርጣችኋል። አሁን ለምሳሌ በቀይ ላርገው ካልኩ እንደዚህ በቀይ አረኩት ማለት ነው። የቴክስት ባክግራውንዱን እንደዚህ አርጋችሁ ማስተካከል ትችላላችሁ ማለት ነው። ሌላ ሴቲንጎችን ላሳያችሁ። ሌሎቹ ሴቲንጎች እንደገና እዚህ ጋር ከቴክስቱ ተወጡና ለምሳሌ ሆሙን ለማስተካከል ብትፈልጉ እዚህ ጋር አሁን እዚሽ ጋር ተመጡና እዚሽ ከለር የምትላለይ ባክግራውንዱን የዚህን ከለር ለመቀየር ብትፈልጉ ከለር የምትለዋ
እዚሽ ጋር ላሳያችሁ ከለር የምትለዋ እዚሽ ማለት ነው። እቺ ማከባት እዚሽ ጋር ትገቡና ከለሯን ማስተካከል ትችላላችሁ። ለምሳሌ ይሄን አሁን ቢጫ እንደዚህ ማድረግ ትችላላችሁ። እንደ አይነት ብዙ አይነት ከለሮች ማስተካከል ትችላላችሁ ማለት ነው። እንደዚህ እየቀያየራችሁ ከዛ ከከለር ውጭ ደግሞ ምን ታረጋላችሁ? ኢሜጅ ሳይዙን የኢሜጅ ሳይዝ ለማስተካከል እዚሽ ጋር ታስተካክላላችሁ። እቺ ኢሜጅ ሳይዝ ትራንስፓረንት የሚል አለ እዚህ ጋር። እነዚህን ሁሉ ሴቲንጎች እያስተካከላችሁ ሞር እንትናችሁ አሪፍ እንዲሆን ማድረግ ትችላላችሁ ማለት ነው። ኢሜጅ ሳይዝ እንደገና እዚህ ጋር ኢሜጅ አለ። ኢሜጅ ለማስገባት ስትፈልጉ እዚች ኢሜጅ የምትለዋን ክሊክ በማድረግ ማስገባት ትችላላችሁ። ይችን እንደገና ኢሜጅ ፍሮም ጋላሪ ከጋላሪያችሁ ፎቶ አምጥታችሁ ለማስገባት ከፈለጋችሁ እዚሽ ጋር መጣችሁ ይችን ክሊክ በማድረግ ታስገባላችሁ። እንደገና ከካሜራ ማስገባት ብትፈልጉ እዚች የካሜራ ስዕል ያለባት ፍሮም ካሜራ የምትለዋን እሷን ክሊክ በማድረግ ማስገባት ትችላላችሁ ማለት ነው። እንደዚህ አድርጋችሁ አሪፍ ተምኔል መስራት ትችላላችሁ። ተምኔላችሁን እንደገና እዚህ ጋር ስቲከሮች ሸፖች ለማስገባት እዚህ ጋር የፕላስ ምልክቷን እዚች ላይ በፊት የነካናትን እዚች ክሊክ በማድረግ ለምሳሌ እዚህ ጋር ሸፕስ የምትላለች እዚች ጋር ይችን አሁን በመንካት ሸፖችን ወይም ጠቋሚ ቀስቶችን ማስገባት እንችላለን። እዚህ ጋር ፍሮም ጋላሪ የሚለውን እዚህ ጋር በመንካት ከጋላሪ የሆነ ነገር አምጥታችሁ ማስገባት ትችላላችሁ ማለት ነው። እንደገና ሌላው ሴቲንግ ማሳያችሁ ሌላው ሴቲንግ ምንድነው? እዚህ ጋር ተመጡና አሁን ኢሜጁን እንትን ለማድረግ ስትፈልጉ ከጨረሳችሁ በኋላ ኢሜጁን ሴቭ ለማድረግ ስትፈልጉ የትገባላችሁ እዚህ ጋር ኤክስፖርት ኢሜጅ የምትለዋን እዚች ሶስቷን ሰረዝ ቅድም ያሳየኋችሁን እዚች ጋር ይችን ክሊክ ታረጉና ምን ታረጋላችሁ? ኤክስፖርት ኢሜጅ የምትለዋን ይችን ትነኳታላችሁ። ኤክስፖርት ኢሜጅ የምትለዋን እዚች ጋር አንድ ጊዜ ክሊክ ታረጓታላችሁ። እዚህ ጋር ኤክስፖርት ኢሜጅ ክሊክ ስታረጉ ያመጣላችኋል። ሴቭ ቱ ጋላሪ የምትለዋን እዚች ጋር ሴቭ ቱ ጋላሪ የምትለዋን አንድ ጊዜ ክሊክ ታረጓታላችሁ ማለት ነው። አሁን ይሄ ኢሜጅ ወይም ይሄ ተምኔል የሰራነው ተምኔል ሂዶ ጋላሪ ላይ ሴቭ ሆኗል ማለት ነው። እንደዚህ አድርጋችሁ ብዙ የተለያዩ ሴቲንጎች አሉ እዚህ ጋር የምታስተካክሏቸው። እነዚህን እያስተካከላችሁ ሞር አትራክቲቭ የሆነ ከጋላሪያችሁም ወደዚህ ፎቶ እያመጣችሁ የተለያዩ ኢሜጆችን እያመጣችሁ በማስገባት አትራክቲቭ የሆነ ተምኔል መስራት ትችላላችሁ። እንግዲህ ተምኔል ለቪዲዮአችን እይታ በጣም ወሳኝና ትልቅ ድርሻ ያለው ነው። ቪዲዮአችን ሞር እንዲታይ የሚያደርግልን ነገር ነው። እንግዲህ አፕሊኬሽኑን የምታገኙት ክሮም ላይ በመግባት ክሮም ላይ ገብታችሁ play.google.com ብላችሁ play.google.com ብላችሁ ስትገቡ ፒክሴል ላብ የሚለውን አፕሊኬሽን ታገኙታላችሁ። እዛ ላይ ኢንስቶል አርጋችሁ መጠቀም ትችላላችሁ። ቪዲዮውን ስለተከታተላችሁ እናመሰግናለን። የተለያዩ ጠቃሚ ቪዲዮዎች መረጃዎች ሲለቀቁ እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። እንዲሁም ቪዲዮውን ላይክ እና ሼር አድርጉት።